ሰላም የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሁሉ መልካም እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ ብዙዎቻችሁ እንግዲህ የምታውቁኝ የአስራሁለተኛ ክፍል ኢንትራንስ ኤግዛሞች እና የስምንተኛ ክፍል ሚኒስትሪ ጥያቄዎችን እንዲሁም ደግሞ በሌሎች ትምህርቶች ላይ ቪዲዮ ሰራ ነው የምታውቁኝ ማለት ነው። ብዙዎቻችሁ እንግዲህ ሳይመለከታችሁ እኔን ለመርዳት እኔን ለማገዝ ብላችሁ እንግዲህ ሼር በማድረግ ብዙዎቻችሁ ተባብራችሁኛል። ዛሬ ደግሞ እናንተን ይጠቅማል ብዬ ያስብኩትን ለእናንተ የሚሆን ስራ ላይ ላላችሁት ይጠቅማል ያግዛችኋል ብዬ የምለውን በእንግሊሽ ግራመር ዙሪያ የተወሰኑ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ከዚህ በኋላ ፕሮሚስ የምገባላችሁ በሳምንት አንድ ቪዲዮ በእንግሊዝኛ ዙሪያ እሰራላችኋለሁ ማለት ነው። እናንተ እንግዲህ አሁንም እንደተለመደ ሁሉ ቪዲዮውን ሼር በማድረግ ሌሎችን እንዲደርስ በማድረግ እንድትተባበሩኝ በአክብሮት እጠይቃለሁ ማለት ነው። ዛሬ እንግዲህ እዚህ ዋይት ቦርዱ ላይ እንደምትመለከቱት ይዤላችሁ የመጣሁት ምንድነው እንግሊሽ ግራመር የሚል ነው። ስለዚህ ሁላችሁም እንደምታውቁት እንግዲህ እንግሊዝኛ ለማወቅ ግራመር ፓርቱ በጣም ቤዚክ ነው፣ ወሳኝ ነው፣ ምንም ጥርጥር የለውም። አንድ ሰው ሰብጀክት ቨርብ ለይቶ ካላወቀ እንግሊዝኛ ለመናገር በጣም ይከብደዋል ማለት ነው። በጣም ከባድ ነው የሚሆነው። አንስ አዘርቫይስ በቃ ወይ የዛ ይህንን ቋንቋ ተናጋሪ የሆነበት አካባቢ ላይ ካላደገ በስተቀር ማለት ነው። ስለዚህ ይህ ቤዚክ ፓርት ነው ማለት ነው። ከዚህ በተጨማሪ ደግሞ ቤዚክ ሊሆን የሚችለው ምንድነው ወርዶችን ማወቅ ነው፣ ቃላቶችን ማወቅ መቻል ላይ ነው ማለት ነው። በጣም ብዙ ቃላትን የሚያውቅ እንግሊዝኛ ለማውራት በጣም ብዙ አይቸግረውም ማለት ነው። ስለዚህ እነዚህ የመጀመሪያዎቹ ናቸው ማለት ነው። እንግሊሽ ግራመር የመጀመሪያው ነው። ቀጥሎ ደግሞ ወርዶችን ማወቅ ነው። እነዚህ ሁለቱ መሰረታዊ ነገሮች ናቸው ማለት ነው። ስለዚህ ዛሬ በዚህ ዙሪያ እናወራለን ማለት ነው። ፓርት 1 ፓርት 2 ያደረኩኝ እንግዲህ በየሳምንቱ አንዳንድ ቪዲዮ አትሊስት ማለት ነው አንዳንድ ቪዲዮ እለቅላችኋለሁ ማለት ነው። So there are 8 basic parts of speech in English grammar. So let me list them down. Okay, the first one is noun. Okay, noun. The second one is pronoun. Third one is verb. Fourth one is adjective or adjective. Fifth one is adverb. Preposition. Conjunction. Interjection. ኦኬ እነዚህ ስምንቱ የንግግር ክፍሎች ተብሎ የሚጠሩ ናቸው ማለት ነው። እነዚህ ቤዚክ ናቸው ማለት ነው። ለእንግሊዝኛ ቋንቋ በጣም መሰረታዊ የሆኑ ነገሮች ናቸው ማለት ነው። These are noun, pronoun, verb, adjective, adverb, preposition, conjunction and interjection. እነዚህ ስምንቱ መሰረታዊ የሆኑ ነገሮች ናቸው። So we call them, they are known as basic parts of speech. Basic parts of speech. Basic parts of speech እንላቸዋለን ማለት ነው። Now let us see them one by one. አንድ ባንድ እናያቸው። The first one is noun. What does it mean? Noun is a name. A name of a person. A name of person. A name of person. A name of place. A name of things. Okay,
የሰው ስም ሊሆን ይችላል፣ የቦታ ስም ሊሆን ይችላል፣ የእቃዎች ወይም ደግሞ ግዑዝ ነገሮች ስም ሊሆን ይችላል ማለት ነው። ኦኬ ፎር ኤግዛምፕል ፐርሰን ስንል ማን፣ ቦይ፣ ቦይ፣ ገርል ኤትሲ መጥቀስ እንችላለን። ኤግዛምፕል ማለት this can be our example. Okay, example. place ስንል ደግሞ it may be city, mercato, school, etc. መጥቀስ እንችላለን። እዚህም ብዙ ነገሮችን እዚህ ጋር አድ ማድረግ እንችላለን። things ስንል ደግሞ the name of things like book, pen, okay, water እነዚህ ደግሞ ግዑዝ ነገሮች ናቸው። ኤትስ ማለት እንችላለን። እነዚህ ምንድናቸው ማለት they are nouns ናቸው ማለት so noun is the name of what? A person. Noun is the name of a place. Noun is the name of things. book እቃ ነው፣ thing ነው። ስለዚህ noun ነው ማለት ነው። okay, water is the same, pen is the same, is true. okay, ስለዚህ እነዚህን ምን እንላቸዋለን? ናውን እንላቸዋለን ማለት ነው። ናውን ይባላሉ ማለት ነው። ቀጥሎ ምንድነው? pronouns pronoun is a word that replaces a noun. So pronoun is a word that replaces a noun. እነማን ናቸው ፕሮናውን የምንላቸው? ስሞችን ተክቶ ሊገቡ የሚችሉ እነማን ናቸው ፕሮናውኖች ስንል ደግሞ just I, okay, let me use the black one. I, we, they, you, okay, he, she, it, okay. እነዚህ ደግሞ ምን ይባላሉ? they are known as pronoun ተብሎ ይጠራሉ። they are known as pronoun ይባላሉ። I, we, they, you, he, she, it። ስለዚህ ማንን ተክተው ነው የሚገቡት? they replace a noun. they are used in the place of what? in the place of noun. በስም ቦታ ተክተን የምንጠቀምባቸው ናቸው። so they are known as pronoun ይባላሉ። simply they are a word ናቸው፣ ቃላት ናቸው that replaces what? a noun. ስምን ተክቶ ሊገቡ የሚችሉ ናቸው ማለት ነው። now let me show you one thing. እዚህ ጋር I ስንል እኔ ማለት ነው። ትርጉሙ በአማርኛ ምን ማለት ነው? እኔ ማለት ነው። ኦኬ ትርጉሙ እኔ ማለት ነው። so እቺ I ምን እንላታለን? this is known as first person singular. first person singular ይባላል። ወይም ደግሞ አንደኛ መደብ ነጠላ ቁጥር አንደኛ መደብ ነጠላ ቁጥር እንላለን ማለት ነው። አንደኛ መደብ ነጠላ ቁጥር እንላለን ማለት ነው። ቀጥሎ ደግሞ የዚህ እኔ አንተ አንድ ላይ እኛ ስንል ደግሞ ምንድነው የሚሆነው? ዊ ነው የሚሆነው ማለት ነው። so ዊ ስንል ደግሞ ምን ማለት ነው? እኛ ማለት ነው።
እኛ ማለት ነው። ሶ እኛ ስንል ምን ማለታችን ነው? እኛ ስንል ደግሞ ፈርስት ፐርሰን ፕሉራል። ይህ ማለት ደግሞ ምን ማለት ነው? አንደኛ መደብ ብዙ አንደኛ መደብ ብዙ ቁጥር አንደኛ መደብ ብዙ ቁጥር ማለት ነው። አንደኛ መደብ ብዙ ቁጥር ማለት ነው። ኦኬ ቀጥሎ ደግሞ እነዚህ ደግሞ ምን ይባላሉ? እነዚህ ደግሞ ምን ይባላሉ? third person singular third person singular ይባላሉ። ወይም ደግሞ በአማርኛ እነዚህን ምን ማለት እንችላለን? ሶስተኛ መደብ ነጠላ ቁጥር። ይህ ማለት እሱ ነው፣ እሱ ማለት ነው። እሺ ማለት ደግሞ እሷ ማለት ነው፣ እሷ ማለት ነው። ኢት ማለት ለነገሮች ነው፣ ለእቃዎች ነው የምንጠቀመው። ስለዚህ እሱ እሷ አንድ ላይ ደግሞ ምን ይሆናሉ ማለት ነው? እነሱ ይሆናሉ። ዘይ ኦኬ ዘይ ይሆናሉ። ስለዚህ ዘይ ደግሞ ምንድነው የሚሆነው ማለት ነው? ዘይ እነሱ፣ በአማርኛ እነሱ እንላለን። እነሱ፣ እሷ፣ እሱ አንድ ላይ እነሱ ይሆናሉ። ሶ ዘይ ስንል third person ፕሉራል ይሆናል ማለት ፕሉራል። ወይም ደግሞ በአማርኛ ሶስተኛ መደብ ብዙ ቁጥር፣ ሶስተኛ መደብ ብዙ ቁጥር ነው የሚሆነው ማለት ነው። ሶ ሶስተኛ መደብ ብዙ ቁጥር፣ ሶስተኛ መደብ ብዙ፣ ሶስተኛ መደብ ብዙ ቁጥር፣ ሶስተኛ መደብ ብዙ ቁጥር ይሆናል ማለት ነው። ኦኬ አሁን ምንድነው የቀረን? ዩ ነው የቀረን። ዩ ስንል ምን ማለታችን ነው? አንተ፣ አንቺ። አንድ ላይ ደግሞ እነዚህ ብዙ ሲሆኑ እናንተ ማለት ነው። ስለዚህ ይሄ ዩ የምንለው አንተ፣ አንቺ ሲሆን ምንድነው የሚሆነው ማለት ነው? ሰከንድ ፐርሰን ሲንጉለር፣ ሰከንድ ፐርሰን ሲንጉለር። ሁለተኛ መደብ ነጠላ ቁጥር፣ ሁለተኛ መደብ ልክ እዚህ ጋር ሶስተኛ መደብ እንዳልነው ሁለተኛ መደብ ነጠላ ቁጥር ይሆናል ማለት ነው። ኦኬ እናንተ ስንል ደግሞ አሁንም ዩ ነው። እናንተ ስንል ምንድነው የሚሆነው ማለት ነው? ሰከንድ ፐርሰን ፕሉራል ይሆናል ማለት ነው። this is going to be second person ሰከንድ ፐርሰን ፕሉራል ሲሆን ደግሞ ምንድነው የሚሆነው ማለት ነው? ሁለተኛ መደብ ብዙ ቁጥር ይሆናል ማለት ነው። ሁለተኛ መደብ ብዙ ቁጥር ይሆናል ማለት ነው። ሁለተኛ መደብ ብዙ ቁጥር ይሆናል ማለት ነው። ሶ ስለዚህ አሁን የተወሰኑ ኤግዛምፕል እንይና እናበቃለን ማለት ነው። ኦልራይት ስለዚህ አሁን እንዴት ስም ተክተው እንደሚገቡ እንግዲህ አሁን ያየናቸው እነዚህ ያው ቅድም የጻፍኳቸው እዚህ ጋር አይ፣ ዊ፣ ሺ፣ ሂ ምናምን ያልናቸው ነገሮች እንዴት እንደሚተኩ እናያለን ማለት ነው። ለምሳሌ ሺ is a student. She's a student. Or
I am a teacher. Okay? I'm a teacher. Right? ስለዚህ I አንደኛ መደብ ነጠላ ቁጥር ነው ማለት ነው። ስለዚህ እነዚህን የሚከተላቸው ቢ ቨርቦች ደግሞ ቨርብ ቱ ቢ ለምሳሌ አይን ማን ይከተሏል? አም ይከተሏል። ሂ ሺ እና ኢትን ደግሞ ማን ይከተላቸዋል? ኢዝ ይከተላቸዋል ማለት ነው። ኢዝ ሺ ኢዝ ሂ ኢዝ ኢት ኢዝ ነው የምንለው ማለት ነው። ኦኬ ዊ ከሆነ ደግሞ ዊ ዩ ዘይ ከሆነ ደግሞ ማን ይከተላቸዋል? አር ይከተላቸዋል ማለት ነው። አር ኦኬ ዊ አር ዩ አር ዴይ አር ነው የምንለው ማለት ነው። ዊ አር ዩ አር ዴይ አር ነው የምንለው ማለት ነው። ኦኬ ስለዚህ ሺ ኢዝ አ ስቱደንት አይ አም ኤ ቲቸር። ኦኬ ሺ የሚለው ፕሮናውን ነው ስለዚህ ስምን ተክቶ የሚገባ ነው። እዚህ ጋር ለምሳሌ አልማዝ ልትሆን ትችላለች። አልማዝ is a student. She is a student. You see አልማዝ የሚለውን ስም አልማዝ is noun ነው። so ይህንን ናውን ተክቶ የገባው ማን ነው? ሺ ነው ማለት ነው። ፕሮናውን ሺ ነው ማለት ነው። ይሄ ፕሮናውን ነው። ስለዚህ አልማዝ የሚለውን ተክቶ ገባ ማለት ነው። ኦኬ ሌላኛው ደግሞ ምንድነው? I am a teacher. I am a teacher. so Jonas is a teacher. Jonas is a teacher. ስለዚህ ዮናስን የሚተካው ማን ነው? he is a teacher. ዮናስ የሚለው ስም ነው። he ተክቶት ገባ ማለት ነው። እዚህ ጋር ተመሳሳይ ነው። አይ ከበደ ከሆነ ራሱ ሲናገር I am a teacher ብሎ ሊናገር ይችላል። ስለዚህ አይ የሚለው አንደኛ መደብ ነጠላ ቁጥር ነው። ስለዚህ ስምን ተክቶ የሚገባ ነው። እኛ ብለን ለመናገር ከፈለግን ደግሞ we are a student, right? we are a student. ዘይ ደግሞ እሷ እሱ እነሱ የሚለው ይሆናል። ብዙ ሲሆን ዘይ ይሆናል ማለት ነው። እንግዲህ የዛሬ ቪዲዮ ይህን ይመስላል። በሚቀጥለው ደግሞ የሚቀጥሉትን የቀሩትን አድቨርብ አድጀክቲቭ አድቨርብን ደግሞ አንድ ላይ ፓርት 2 አድርጌ እሰራላችኋለሁ ማለት ነው። this is going to be part 1 ነው የሚሆነው። ስለዚህ ውድ ቤተሰብ እንግዲህ ቪዲዮውን ላይክ ሼር በማድረግ ሌሎች ጋር እንዲደርስ እንድትተባበሩኝ በአክብሮት አሳስባለሁ ማለት ነው። ስላዳመጣችሁን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። thank you so much